ሻሎም ሻሎም ቅዱሳን ሰላምና ጸጋ ይብዛላችሁ በዓለም ዳርቻ ያላችሁ የአባቴ ቤተሰቦች እኔ የእናንተ ወንድማችሁ ባለራዕይ ኢንጂነሪንግ ነቢይ በላይ ፍርስዱ ነኝ። ሁሉ ሰላም ነው። ለግድ እንደተለመደ መናገረው ቃላት ምንድነው ብትሉኝ ትልቁ ነገር ቤዛችን ኢየሱስ ክርስቶስ ብቻ ነው። የተሰቀለውን ኢየሱስን ብቻ በየቀኑና በየማለዳው ማወጅ ነው። ሁላችሁም ይህን መልእክት ሼር ፎሎ ዲዩት እያደረጋችሁ ተባበሩልኝ። የእናንተ ወንድማችሁ ነው። በዓለም ዳርቻ ያላችሁ የተለያየ ስፍራ ያላችሁ በአረብ ኤሚሬት፣ በዱባይ፣ በካናዳ፣ በጀርመን፣ በጃፓን፣ በአውስትራሊያም፣ በኤዥያ፣ በለንደን፣ በኩዌት፣ በቤሩት፣ በሱዲ፣ በዲጃ ያላችሁ የአባቴ ቤተሰቦች የእናንተ ወንድማችሁ ነው። እንደተለመደ ቀኑ መልካም ይሆናል። እኛ ቀኑን ለኢየሱስ ሰጥተን ነው የምንወጣው። ሌላ የለንም። ሰው በኃይሉ ይመካል አይችልም። ቃሉ ሲናገር ሰው ልጅ ማንም በኃይሉ ሊመካ አይችልም ነው የምለው። እኛ የምንመካው የናዝሬቱ ኢየሱስ ብቻ የተሰቀለው ኢየሱስ ላይ ነው። የሞተው ኢየሱስ ነው። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ላይ እውነትም መንገድም እኔ ነው እንዳለ እውነትና መንገድ ኢየሱስ ነው። መጣው ጠብቁልኝ። ኢየሱስ ለዘላለም ያድናል፣ ይታደጋል። ቤዛችን ኢየሱስ በመሆኔን እናውጃለን። በከተማዋና በገጠር በቅርብና በሩቅ ዘና እያለን ኮራ እያለን እድል ፋንታችን ኢየሱስ ስለሆነ እጣችን ኢየሱስ ስለሆነ ሰላም የሰላም አለቃ ክርስቶስ ስለሆነ ወዳጆቼ በጣም የአባቴ ቤተሰቦች ሁሉ ጊዜ ደስታ በክርስቶስ ይሁን፣ ሌላ በማንም አይሁን። ደስታ ኢየሱስ ነው። ለኛ ዋጋ ከፍለዋል። ለኛ ዋጋ ዕዳ ከፍለዋል። ይሄ ማለዳ የኔና የናንተ ነው። ደስተኛ ነኝ። እኔ አንድ ነገር አለኝ። ኢየሱስን ብቻ ስላመንኩልኝ ይኮራለሁ። እጁን አንስቼ እንዴት ስለተቀበልኩልኝ፣ በአብ ስፍራ ላይ ስፍራ ስላለልኝ፣ የሚሄድበት ቦታውን ስላወቅኩልኝ ለዚህ ይኮራለሁ። እናንተስ? ሁሉ በኢየሱስ ነው። ኮሜንት ላይ ሲጽፉ ሁሉ ያለፍኩበት በኢየሱስ ነው፣ የተሻገርኩበት በኢየሱስ ነው፣ የሄድኩበት በኢየሱስ ነው፣ የተማርኩበት በኢየሱስ ነው፣ ያጠናውበት በኢየሱስ ነው፣ ሰርች ያረኩበት በኢየሱስ ነው። እሱ የሌለበት ህይወት ባዶ ነው፣ ከንቱ ነው፣ ናይንሰንስ ነው፣ ቫሉ የሌላ ነው ብላችሁ ኮሜንት ስር ላይ ጻፉልኝ። ለነዛ አደርሱላችሁ። እነዛ እኛ ደግሞ በየቀኑ ማለዳ ኢየሱስ ያድናል ስንል በጣም እየተበሳጩ ነው አሉት። መልእክት አለ አደርሱት ለነዛ። እዛ በየስፍራችሁ የምንጫጩት አሉ። ኢየሱስ ምንድን ነው ያለ? ኢየሱስ ለኛ ቤዛችን ነው። ቅድም እንዳልኩ ቤዛችን ነው። የመነሻችንና የመጨረሻችን ቤዛችን ነው። እወዳችኋለሁ። ሁላችሁም ኮሜንት ስር ገብታችሁ እንደ ፍላጎታችሁ እንደ ሐሳባችሁ ኢየሱስ ያድናል ማለታችሁ ትችላላችሁ። ኢየሱስ ቤዛ ነው ማለታችሁ ትችላላችሁ። ኢየሱስ ለኛ መንገድ ነው ልትሉ ትችላላችሁ። ይወዳሉ ልትሉ ትችላላችሁ። እኔ የኢትዮጵያውያን እና ኤርትራውያን ሁላችሁንም በጌታ ፍቅር ወዳችኋለሁ። ሰላም ጸጋ ይብዛላችሁ። በጣም ምርጦች ናችሁ። የአባቴ ቤተሰብ ናችሁ። ሁሌም በዚህ ማለዳና ቀን ሁሉ ኢየሱስ እያልኩ የሚመጣው ቤዛ ብዬ ኢየሱስን የጠራው ሰው ነኝ። ሻሎም መልካም ይሁንላችሁ እንደተለመደ